ጉዞ በጣም ደስ ይላል። በጣም የበረከት ቦታ ነው። በረከት ያለበት ቦታ ነው። ሌሎች ሰዎችንም ይህን ቦታ እንዲያዩት እላለሁ። ያው አደሬ ኪዳነ ምሕረት በመምጣቴ እጅግ በጣም ደስ ብሎኛል። ደስ የሚል መንፈሳዊ ቦታ ነው። ሌሎችም ሰዎች እዚህ ቦታ መጥተው መንፈሳዊ እርካታ ያገኙ ደስ ይለናል የሚል ነው እና ደስ ብሎኛል በመምጣቴ ማለት ነው። የዚህ ጉዞ አካል በመሆኔ ደስ ብሎኛል። The Orthodox Media ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። የዳዊት መዝሙር ምዕራፍ 122 ከቁጥር 1። ከአዲስ አበባ 65 ኪሎ ሜትር ተጉዘን ከአለልቱ ከተማ በስተቀኝ በኩል ወደ እቲሳ ተክለ ሃይማኖት መሄጃ ከመገንጠያው በጥቂት ርቀት ላይ ወደምትገኘው ጥንታዊቷ አደሬ ደብረ ሰዋሰው ቅድስት ኪዳነ ምሕረት ገዳም አቀናን። አደሬ ማለት ማረፊያ ማለት ሲሆን ሰዋሰው ማለት ደግሞ መወጣጫ ወይም መሰላል የሚል የአማርኛ ትርጉም አለው። አባታችን አቡነ ተክለ ሃይማኖትን ጨምሮ ብዙ ቅዱሳን በቦታው ሲያልፉ አርፈው የሄዱባት ስለነበር አደሬ በማለት ሰይመዋታል። ገዳሙ በ1837 ዓመተ ምህረት ማለትም በ15ኛው መቶ ክፍለ ዘመን ግራኝ አህመድ አብያተ ክርስቲያናትንና ንዋየ ቅዱሳትን እያወደመ ካህናትን እየገደለ በነበረበት ዘመን በዚህ ቦታ ላይ ትልቅ ዋሻ ስለነበር መሸሸጊያ መደበቂያ አድርገውት ኖረዋል። ከእቲሳ አንስቶ እስከ ዝቋላ ምዕራብ ሸዋ ያሉ በርካታ ገዳማትና አድባራት ከግራኝ አህመድ ጥፋት በመሸሽ ንዋየ ቅዱሳትን ታቦታትን ሳይቀር ይዘው በዚህ በአደሬ ዋሻ ደብቀው ለዘመናት አስቀምጠውበታል። በዚህም የተነሳ በዋሻ ውስጥ 17 ጽላቶች ሲገኙ ቀሪዎቹ በፈቃደ እግዚአብሔር ጊዜያቸውን እየጠበቁ ይገኛሉ። በዚህም ተአምራዊ ዋሻ ለመጀመሪያ ጊዜ የተገኘው ታቦት የእናታችን የኪዳነ ምሕረት ታቦት ስለነበር በዚህም የተነሳ ቦታው የዋሻዋ ኪዳነ ምሕረት ተብሎ ተጠራ። እንደገና በተደረገ አሰሳ 16 ጽላቶች ሲገኙ ከነዚህም ውስጥ የአባታችን የአዳምና የእናታችን ሔዋን ታቦት ይገኝበታል። ሌላው ከአደሬ ኪዳነ ምሕረት አጠገብ የሚገኘው ቤተ ክርስቲያን የአዳምና የሔዋን ገዳም ተብሎ ተሰይሟል። ይህም ጥንታዊ ገዳም እስከዛሬ በ15ኛው መቶ ክፍለ ዘመን እንደተሳለ የሚነገርለት የእመቤታችን ድንግል ማርያም የድንጋይ ላይ ስዕል አድኖ ይገኛል። መግቢያው ለጥ ያለ ሜዳ፣ ዙሪያው ግን ገደላማ ሲሆን የመነኮሳት በዓትም ይገኝበታል። እኛም ከዓለት ላይ የሚፈልቀውን የእንቁርቁሪት ጸበሏን ተጠምቀን ብዙ ቅዱሳን ያረፉበት የተቀደሱ ባህር ዛፎች ልባችንን መስጠው ሕሊናችንን አረጋግተው
ከመንበረ ጸባዖት ያደርሳሉ። ምግበ ነፍስን ከደጇ ተመግበን ምግበ ሥጋን ደግሞ ከመንገድ ተቃመስን። ዳግም ለደጅሽ አብቂን በማለት ወደ መጣንበት ፊታችንን አዞርን። እናንተንም ለደጇ ታብቃችሁ። አደሬ ደብረ ሰዋሰው ቅድስት ኪዳነ ምሕረት ገዳም። ጽኑ ሰላም ጸጥታ ማግኛዬ